ዛሬ ካነበብኩት ላነብላችሁ ከመጽሐፍ ቅዱስ የሆነ ክፍል አንብቤ በጣም ተገርሜ ስለዛሬ ስለምንኖርበት ወቅት በአካባቢያችን፣ በስራችን፣ በትምህርት ቤታችን፣ በቤተክርስቲያኖቻችን ውስጥ ብቻ በሁሉ ቦታ የምናየውን ነገር አይቼ ተገርሜ እስቲ ለእናንተም ላንብብላችሁ ብዬ ነው የመጣሁት። ከማንበቤ በፊት ግን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። የማነብላችሁ የመጽሐፍ ቅዱስ ክፍል ሁለተኛ ጢሞቴዎስ ምዕራፍ 3 ነው። እንዲህ ይላል፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላ የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ደግሞ ራቅ። ወደ ቤቶች ሾልከው እየገቡ ኃጢአታቸው የተከመረባቸውን በልዩ ልዩ ምኞትንም የሚወሰዱትን ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትንም ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸውና። ኢያኔስና ኢያንበሬስም ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ አእምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ። ዳሩ ግን የእነዚያ ሞኝነት ደግሞ ግልጥ እንደሆነ ሞኝነታቸው ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም። አንተ ግን ትምህርቴንና አካሄዴን፣ አሳቤንም፣ እምነቴንም፣ ትዕግስቴንም፣ ፍቅሬንም፣ መጽናቴንም፣ ስደቴንም፣ መከራዬንም ተከተልህ። በአንጾኪያና በኢቆንዮን በልስጥራንም የሆነብኝን የታገስሁትንም ስደት ታውቃለህ። ጌታም ከሁሉ አዳነኝ። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፉዎች ሰዎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርህበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና። ከሕፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳን መጻሕፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ፣ ልብንም ለማቅናት፣ በጽድቅም ላለው ምክር ደግሞ ይጠቅማል። እንግዲህ እንዲህ ይላል ይህ ምዕራፍ ውስጥ በመጨረሻው ቀን ላይ የሚሆነውን በመጨረሻው ዘመን ላይ የሚሆነውን በደንብ ተጠቅሷልና እያነበብኩት እናንተም ሰምታችሁታል ወይ ደጋግማችሁ ስሙት፣ አንብቡት። በጣም ከዘመናችን ጋር የሚመሳሰል ነገር አለው ብዙ ቦታ ላይ ከምናየው ነገር ጋር እና ኢቭን እንኳን ቤተክርስቲያን አካባቢ የምናያቸው ነገሮች በጣም
አሁን ከተጠቀሱት ነገር ጋር የሚመሳሰል ነገር አለው። እስቲ መንቃት ስላለብን ማየት ስላለብን አካባቢያችንን መቃኘት እኛንም ራሳችንንም ቼክ ማድረግ ስላለብን ይሄ ምዕራፍ ራሳችንንም እንድንፈትሽ ምን ላይ ነው ያለነው የሚለውን ነገር እንድናይ ያደርገናል። ለዛ ነው እንግዲህ ይህን ምዕራፍ ይዤላችሁ የመጣሁት። እግዚአብሔር ሁላችንንም ይርዳን። ያለነው በእውነትም በመጨረሻው ቀን ላይ ነው እና እግዚአብሔር ይርዳን። ማስተዋል እንድንችል እግዚአብሔር ልባችንን አይናችንን ይክፈት። እንግዲህ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ስለሰማችሁኝ በጣም ነው የማመሰግነው። እስከ ኔክስት ታይም ቻው።